ያልከኝም ከዚህ እንደዛ ስለሆነ አብረን እንድንኖር ነው የምፈልገው። ምኞቴ አብረን በትዳር እንድንኖር ነው ብዬ ይሄንን መልስ ስሰጠው የኔን ሐሳብ ተቀበለ። የሱን ሐሳብ ሳይነግረኝ መጣው ለቅሶ። መጀመሪያም የመጣው ነግሮኛል። ለቅሶ ዘመድ ጓደኛዬ አባት ሞቶ ለቅሶ ብሎኝ በዛ ቀብር እጅ አስቀብሬ እመጣለሁ ብሎ በዛው ቀረ። መሸ። ሳየው ሰዓቱን ያለ በቃ መሸ። በቃ አደርኩኝ እዛው ማለት ነው። ብቻዬን አደርኩኝ። በማግስቱ ቴክስት አደረገና እመጣለሁ ብሎ ጻፈልኝ። ብለውም አይመጣም። በቃ በዛው ቀረ። እሺ በዛ ከመጣኝ ከዛን እኔ ያው እንደምንም ብዬ ከዛ እንትን ውስጥ አገግሜ እንደምንም ብዬ በቃ ተመልሼ ወደዚህ መጣው። ትኬት ቆርጬ ከመጣ በኋላ ምክንያቱ አልገባኝም፣ አላወቅኩም። ለምን ማወቅ ፈልጋለሁ ለምን እንደሆነና ጠየቅኩት። ቴክስት አደረኩለት። ያው እኔ እንደመጣው አቅም ብቻ ቴክስት አደረኩለት። ብሎኩን ከፍቼ ምንድነው ምክንያት ማለት ችግር አለብህ ወይ ምንድነው ብዬ ስጠይቀው አይ እኔ ችግሬ አሁን እንጋባ ስላልሽኝ ለዛ ነው ፈርቼሽ ነው ያልነገርኩሽ። እና እንዴት ታዲያ ምን ችግር አለው? ትዳር ያስፈራል ወይ ትዳር ሌላ ነገር ነው ወይ? ምን ችግር ተነጋግረን እኮ የሚሆን ነገር ነው። ካልሆነ አልሆነም ነው። እንዴት ይሄን ያህል በሰው ሀገር እንዴት እኔ ከዛ እንትን ብዬ መጥቼ እንዴት በሰው ሀገር እንዴት ጥለኛለህ? እኔ ገንዘብም ባይኖረኝም መከፍልበት እዛ ያደርኩበት የበላውበት ባይኖረኝ እንዴት ሜዳ ላይ በዛ ጥለህ ትሄዳለህ ብዬ ይሄንን መልስ ሰጠው። እኔ ፈርቼሽ ነው እንትን ያላልኩት ያልነገርኩሽ ምናምን ብሎ ይሄን መልስ ሰጠኝ። መልሱን ለማወቅ ነው ብዬ ይሄን መልስ ሰጠኝ ማለት ነው። ከዛን በቃ እሺ ይቅርታ አለኝ። አሁንም ቀጠለ ማውራት ማለት ነው። እንደዚህ እያወራን በመሀል እንደዚህ የሆነ ኒጃ በሚሆነ 3 ቀን ምናምን ሳይደውል ጠፋ። ከዛ እኔ ማኮረፍኩኝና ምን ሆነክ ነው የጠፋከው እንዴ? ምን እንደዚህ ሆኜ ወይ ሌላ ቦታ ሆኜ የሆነ ተፈጥሮ ነው አይባልም ወይ ስል አኮረፈና በቃ ጭቤ ምናምን አለኝ ማለት ነው ስናገረው። አይ በቃሽ እንደዛ ከሆነ ምናምን ብዬ ስልኩን ዘጋው፣ እኔም ዘጋው። ከዛ ቢያንስ 5 ወር ቆይታ በኋላ እኔ እንደ አዲስ በጣም ሲናፍቀኝ በሌላ ስልክ ማውራት ጀመርኩ። ከዛ በሌላ ስልክ ያወራሁት ከዛ እኔ አወቀ ማለት ነው። ስልክ እኔ ስም ስለነበረበት በሌላ ስልክ ቢሆንም ስልክ ስሜ ስለነበረበት ተጠራጠረኝ ማለት ነው። ተጠራጠረና አንቺ የኬሌ ነሽ አለኝ። አይደለሁም አልኩት። ከዛ እኔ በቃ መጨረሻ ላይ ጓደኛዋ ነኝ እኔ ላስታረቃችሁ ብዬ ነው ምናምን ብዬ አወራሁት። በቃ እንደሆነ ማገናኛት እና እኔ እንደሆነም በቃ ወንድሜ ሞቷል እንደሆነ ነገርያትና ትደውልልኝ ስል እኔ ራሴው ስለሆነ ማውራው ደወልኩለት ቀጥታ ወንድሜ ሞቷል ሲለኝ። ከዛን ደወልኩለት ጓደኛዬ እንደዚህ ብላኝ እኔ ደወልኩልክ ምናምን አይዞህ